ይኸው አሁን የቆምኩት ሐይቅ ላይ ነው። ሐይቁ ወደ በረዶነት ተቀይሯል። ወደ በረዶነት የተቀየረው ውሃ ያው እዚህ ጋር የማሳያችሁ እንዴት ነው። መሀል ላይ ገብቼ ምቆመው ብዬ አላመንኩትም ነበረ። አሽሩካ ብሎግ ተጀመረላችሁ። ዓለምን እያወቃችሁ ዘና ትላላችሁ። የመቻችሁ። ሰላም ቤተሰብ እንዴት ናችሁ? አሽሩካ ብሎግ በቅዝቃዜ ብዛት በረዶ ስለሰራው ሐይቅ አሳያችኋለሁ። በሚገኝበት ስዊድን ስቶክሆልም ከተማ ስዊድን ውስጥ 10 እና 20 ዓመት በኋላ በጣም ከባድ የሆነ ቅዝቃዜ ተፈጥሯል። ይህም ቅዝቃዜ ደግሞ ሐይቅ በረዶ እስከ ማድረግ ድረስ የደረሰ ሆኗል። የተለያዩ ሀገራት በተለይ አውሮፓ በአጠቃላይ የማሳየት እቅዱና ህልሙ አለኝ፣ እግዚአብሔር ቢፈቅድ ማለት ነው። አዲስ የሆናችሁ ሰብስክራይብ አድርጉ። አሽሩካ ብሎግ ይሄ ወደ በረዶነት የተቀየረው ሐይቅ ሰውም ለመዝናናት እየመጣበት ነው። ምንድነው የተፈጠረው እዚህ ቦታ ላይ ያለ እየመጣ እየተዝናና ይገኛል። ይሄ ሁላ ህዝብ በዛ ድረስ የምታዩት አዎ በቃ አድቬንቸር ወዳድ ለየት ያለ ነገር ሲኖር ለማየት የሚፈልግ ህዝብ ነው ማለት ነው። እኔ ያው ከላይ ነው ያለሁት፣ አልገባውም ውሃው ላይ። ሐይቁ በረዶ ቢሆንም ወደ በረዶነት የተቀየረው ውሃ ያው እዚህ ጋር የማሳያችሁ ያው እየሄደ የምታዩት ነው። እዛ ጋር ያው በተቃራኒው ህዝቡ የሚጫወትበት ማለት ነው። ይሄ ነገር እንዴት ነው ስገባ ዘጭ ያረገኝ ይሆን ወይ ብዬ ትንሽ ስጋት ገብቶኛል። ግን ገባ ብዬ ምንድነው የተፈጠረው የሚለውን አሳያችሁ። በቅድሚያ ግን ጂኦግራፊ። የምትመለከቱት ሐይቅ በስዊድን ዋና ከተማ ስቶክሆልም ሰፎ ያለ ጥልቀቱ ከ15 እስከ 20 ሜትር የሚደርስ ስፋቱ 400 ሜትር የሆነ ሪዳር ፊያርደን በመባል የሚታወቅ ነው። ይህ ሐይቅ አብዛኛው ክፍልም አሁን ላይ ወደ በረዶነት ተቀይሯል። የሐይቅም በስዊድን ሶስተኛው ሰርድ ላርጀስት ፍሬሽ ዋተር ሌክ የሚባለው መላረን ወይም ማላር ትልቁ ሐይቅ ክፍል ነው። መላረን ሐይቅ 1140 ኪሎ ሜትር ስፋት የሚሸፍን ጥልቀቱ እስከ 64 ሜትር የሚደርስ ከምስራቅ እስከ ምዕራብ 120 ኪሎ ሜትር የሚደርስ ነው። የጉዞው መዳረሻ የባልቲክ ባህር ባልቲክ ሲ ነው። ከጂኦግራፊ እንወጣለን። በዚህ ታሪካዊ ቦታ ላይ ባንዲራችን ለማውለብለብ ባንዲራችን እየወጥቻለሁ ትላል። ወንድ ልጅ ቆረጠ ብያለው። በረዶ ወደ ሆነው ሐይቅ ለመግባት እየተዘጋጀው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንግዲህ በዛው ከሄድንም ትላለ አባቴ። እኔ ብቻ አይደለሁም ህዝቤ ያው እንደምታዩት እኮ እዚህ ጋር እየገባ ነው። ግን እኔ በጣም ኦኬ፣ ይሄው ቀድሞኝ የሆነ ሰው እየገባ ነው። ኦኬ፣ እየገቡ ነው። እንግዲህ እነሱ ምንም ሳይሆኑ እኔ ምንም እሆናለሁ ማለት ከባድ ነው። ኦኬ እየገባን ነው ትላለ። የፈጣሪ አለ ከኋላ ደግሞ የሆነ ነገር ቢይዘኝስ? ረግጠነዋል ትላለ። ኦ ማይ ጋድ፣ የመጨረሻ አንሸራትታል። ረግጠናል። ይኸው ረግጠነዋል። መሬት አትቆጭኝ ቀስ ብዬ ረግጣለሁ። በስመ አብ ወልድ። ይሄን ይመስላል አባቴ። ፈጣሪ አለ። ኧረ ያስፈራል። በጣም ግን ይዳልጣል። ይኸው አሁን የቆምኩት ሐይቅ ላይ ነው። ሐይቁ ወደ በረዶነት ተቀይሯል መባሉን ያው ተግባር ተገኝቼ የተመለከትኩት እገኛለሁ። እንዴት ነው ነገሩ? በስመ አብ። መጨረሻ መስታወት ሆኗል። በቃ መስታወት ሆኗል። ይሄ ነው እንግዲህ ተቀይሯል የተባለውን አረጋግጠናል ማለት ነው። ምን ሆኖ ነው ሐይቁ ወደ በረዶነት የተቀየረው ካላችሁን፣ ቅዝቃዜ ነዋ፣ ብርድ ነው።
በጣም ኃይለኛ ብርድ ነው ያለው። ኔጌቲቭ ውስጥ ነው እንግዲህ ሰሞኑን የከረመው። በተለይ አሁን ሰሞኑን ኔጌቲቭ 10 ምናምን ድረስ ነው። ዛሬ እንዲያውም እስከ ኔጌቲቭ 20 ድረስ ይገባል እየተባለ ነው። እኔ እጄን አጠይቁኝ ፊቴን አጠይቁኝ የኔ አይደለም፣ ውጪ ነው ያደረው። ችግር የለውም። አለባበስ ያው ደረብረብ ማድረግ ነው። እዚህ ሀገር ብርድ የሚባል ነገር የለም፣ መደረብ ነው የሚባል የሆነች ስዊዲሽ አባባል አለች። እዚህ እኘት ብርድ ይሉታል ነው። በአለባበስ ትሸፍነዋለ ነው እና ከውስጥ ሌላ ሹራብ ተለብሷል፣ ከውስጥ ደግሞ ሌላ ቲሸርት ተለብሷል። ያው አስተማማኝ ነው። ያው እዚህ ጋር ሃልስዱክ ይሉታል። ሃልስዱክን አድርገናል። ሁለት ነው ለዛውም በኢትዮጵያ ባንዲራ የታጀበ። ከዛ ያው የበረዶ ጫማ ትጫማዋለ፣ ምንም ችግር የለም። ሱሪን በተመለከተ ከውስጥ ትደራረባለ። ከውስጥ የሆነች እንደ ታይት ነገር ደረብረብ ታረጋለ፣ ሞቃት የሚያደርግ ነገር ማለት ነው። ከዛን ያው ሱሪህን ትደርባለ፣ ምንም ችግር የለውም። አለባበስ ካስተካከልክ በረዶን ትወጣዋለ ማለት ነው። የቀበጥ ውለታ ሞት አይገኝምና ነውና እስቲ አይቁ ላይ ጠጋ ጠጋ እያልኩኝ እመለከተዋለሁ። ምንድን ነው እዚህ ጋር ደግሞ የተሰነጠቀ ነገር ይታየኛል። ኦኬ እሺ፣ ተመልከትልኝ። እዚህ ጋር በረዶ መጫወቻውን ይዞ ይጫወትልሃል ማለት ነው። ይሄን ጥግ ጥጉን እያየው እኔማ እንዴት ነው መሀል ላይ ገብቼ ምቆመው ብዬ አላመንኩትም ነበረ። ተመልከቱ፣ እዚህ ጥግ ጥግ ላይ ይሄ ነው። እዩት እንግዲህ መስታወት፣ ግብድዬ መስታወት አይደል የሆነው? እዩት፣ ወፍራም 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 መስታወት ነው። ስለዚህ ከላዩ በእንደዚህ አይነት መስታወት ብትቆም ስባሪው ሌላ እዚህ ጋር አገኘሁት። ይሄ ነው ስባሪው ማለት ነው። አባቴ እዚህ ላይ ነው የምንቆመው ኦልሞስት። ስለዚህ እዚህ ላይ ምንም ሰብሬው ራሱ አይሰበርም። እዛ ከኋላ የምትመለከቱ የስዊድን ስቶክሆልም ከተማ ከንቲባ ጽህፈት ቤት ነው። አጋጣሚ የዛሬ ሳምንት ነው የዛሬ 2 ሳምንት እዛ ስብሰባ ነበረን በኢትዮጵያን ጉዳይ። ኧረ እዛ ጋ ቆይ በረዶ ላይ የበረዶ ገና ነገር ሲጫወቱ ተመለከትኩኝ። እሱን ላሳያችሁ እንጂ እነዚህ ጉደኞች መቼስ ማያደርጉት የለም። ተመልከት እንግዲህ አባቴ፣ ይህ ህዝብ እኮ በቃ ሞት አይፈሪ ሞት አይፈሪ ሞትንቢ በያቸዋለሁ። እነዚህ እና ሞትንቢ ያው ከጀርባዬ ላይ ያጧጧፉት ነው። ይዟል እያቀባበለ ነው። እነ ሞትንቢ በዚህ መልኩ ያው ከጀርባዬ የተጫወቱ ይገኛሉ። ስዊድን በሰሞኑን የበረዶ ጨዋታ ላይ ከ1 እስከ 3 ነው የወጡት። ኢትዮጵያውያን ከ1 እስከ 3 አረንጓዴ ቢጫ ቀዩን እንደምናስመዘግበው እየተጨፈረበት ይገኛል እና በዛ ሞራልም እዚህ ጋር ተፍተፍ የሚሉ ሊኖሩ ይችላሉ። ህፃናት ሁላ ነው እንግዲህ እየተመለከትኩ ያለሁት እዚህ ቦታ ላይ ስኬት እያደረጉ ይወጣ ከኋላ የምትመለከቱት ጩጬ በቃ ፈታ እያሉ ነው። ግን ይሄ ነገር አደጋ የለውም ወይ? እንደዚህ ሀይቅ የሆነ በረዶ ላይ መጫወት ብትሉኝ ያው አደጋ ይኖረዋል። የውሃው ምን ያክል ክፍል ነው ወደ በረዶነት የተቀየረውን ጫፉ እስከምን ድረስ ነው ማለት የሚለውን ማየት እፈልጋለሁ። ግን በሞትስ ልክ በደረስኩበት ቦታ ድርምስ ብሎ በሞትስ አደጋማ አለው እየተነገረ ነው። አይ ቲንክ 3 ልጆች ምናምን በበረዶ ጉዳት ደርሶባቸዋል። ያው የሞተ ሰው የለም እስካሁን። ለዛ ይመስለኛል ድፍረት ውስጥ የገባ ነው። ኦኬ
እኮ አረማመድ እንደዚህ ነው እንግዲህ የምንራመደው ላጥ 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 እያረገን ማለት ነው። ይህን ፀሐይ የምታዩ ከፊት ለፊቴ የምትገኘዋን ፀሐይ አይታችሁ አሽሩካ ምን ነው ፀሐዩ በረዶን አያቀልጠውም ወይ ብትሉኝ እንዴት አድርጌ ላስረዳችሁ? እንግዲህ በረዶ ድብን ያለ በረዶ መስታወት የሰራ በረዶ ነው። -10 ላይ ነው እንግዲህ -10 ላይ ነው አሁን የሚገኘው በረዶ እና እቺ ፈለገችዋ ፀሐይ እንኳን በደመና መካከል የተከለለችው ቀርቶ የሚንፈለፈለው ዋናው ፀሐይ ራሱ ቢመጣ ምንም ይሆናል ብዬ ነው ማላስበው። ወደ ምድራችን እንመለሳለን። ውሃው በረዶ ይበቃናል። በዚህ መልኩ ፈታ እያለን አሳልፈናል ማለት ነው። ወጥተናል፣ ተርፈናል። ምንም አልተፈጠረም። ኦ ማይ ጋድ ከሻይ ተንጋጋ ነው የሚባለው። በረዶ ከሆነ ውሃ ውስጥ ወጥቻለሁኝ። ትንሽ በረዶ ውሃ ወደ ሆኖ ሳይድ ደግሞ ላሳያችሁ ምን ያክል ሀይቁ እንደተቀየረ ለማሳየት ማለት ነው። እኔ አሁን ከነበርኩበት ውሃ ነው በቃ ያ በረዶ ያልሆነ ፓርት አሳያችኋለሁ እዚሁ ጋር ማለት ነው። 100 ሜትርም የሚሞላ አይመስለኝም ካለውበት። ህዝቤ ግን ያው ገብተን ይህንን አምነን ስናየው ህይወታችን አንፈልገውም እንዴ ነው ያስባለኝ። አሁን ቢናድስ ትላለ። ያው እዚህ ጋር ይሄው እዚህ ጋር ኦልሞስት በረዶ ያልሆነ ውሃ ነው። ያው በግማሽ በረዶ የሆነ ማለት ነው። ተመልከቱ እዚህ ጋር ያው በረዶ ለመሆን እያሳሰበው ነው እንጂ በረዶ አልሆነም ማለት ነው። ያው ከዛች ትንሽ ሄዶ ያው ሰው ይታያል። የሚታያችሁ ከሆነ አላቅም። ወደዚህ ጋር እየተጠጋው ስመጣ ደግሞ ያው ሞር እንዴት ነው በረዶ ነው። እስቲ በረዶ ነው ውሃ ነው የሚለውን ለማየት ኦኬ። የሆነ ነገር ወርወር አድርጌ ባይ ደስ ይለኝ ነበር። ሙሉ በሙሉ በእርግጥ ውሃ ይሄ ኖርማል ወደ በረዶነት ኦልሞስት የተቀየረ አይነት ነው። እዚህ ጋም ግን እንደዛኛው መስታወት በደንብ አልሰራም። ትንሽ ውሃ ይታያል። ለመሞከር በረዶ ነው በረዶ አይደለም የሚለው ለመሞከር እንደዛ እየተጫወተች ነው። ቴክ ኬር ኦ ማይ ጋድ። ውሃ ወደ በረዶ ወደ መቀየር ሙሉ በሙሉ ባይቀየርም ያው እንደዛኛው ከዛ ከፊት እንደሚታየው ከዛ እንደሆነ መስመር ነገር እዛ ጋር የሚታያችሁ የለም። ከዛ በኋላ ግን ያ እንደ መስታወት የሚታየው አይነት በረዶ የሰራ ክልል ነው ማለት ነው። እዛ ጋር ያው ሰው በነጥብ የሚታያችሁ ከዛ በኋላ የሚጫወቱበት ሆኗል ማለት ነው። ግን ያው ሞር ደግሞ በዛ ሳይድ ላሳያችሁ። አሁን እውነቱን እናውራ። ባለፈው አሜሪካ ላይ ተፈጠረ ብላችሁ ቅዝቃዜ ሱፐር ማርኬት ምግብ አይቀር ምን አይቀር ጨርሳችሁ ነበረ የተመለከትኩት። እና ስዊድን ይሄ ፊንላንድ፣ ኖርዌይ እኮ በቃ ስዊድን፣ ኖርዌይ፣ ፊንላንድ እነዚህ ቅዝቃዜ ሀገራት የተለመደ ነው። በቃ ቅዝቃዜው እናንተ አሜሪካ ውስጥ ባለፈው አየን ያላችሁት ግን ያው ትንሽ ንፋስ፣ ከባድ ንፋስ ነበር የተቀላቀለበት። እሱ እውነት አላችሁ በጣም ያስደነግጣል፣ ያስፈራል። ግን የቅዝቃዜው ነገር በቃ በየሱፐር ማርኬቱ ምግብ የለ ምን የለ። ኖርማል የስዊድን እና የኖርዌይ ላይፍን መታችሁ ብታዩት ኖሮ እንዴት ልትሆኑ ነበር ነው ያልኩት አሜሪካ ላይ ሰው በዚህ ጋር መጣውላችሁ። ያው ሀይቅ መሆኑን እየሄደ ነው። እዚህ ጋር ውሃ ነው በቃ
ውሃ ውስጥ የሚኖሩ የተለያዩ አዋፋት በዚህ በረዶ ታዲያ እንዴት ይሆናሉ ካላችሁኝ፣ ይኸው እዚህ ጋር እንደዚህ በረዶ ላይ እነሱም ፈታ እያሉ ነው። ፀሐይዋን ሞቅ እያሉት ነው የሚገኙት። እቺ ውሃው ላይም ያው እንደዚህ እየዋኘች ነው፣ ፈታ እያለች ነው በራሷ ስታይል ትላለ። መቼም ፈጣሪ ድንቅ ነው፣ ላያስችል አይሰጥም። ያው እዚሁ ጋር ነን፣ እዚሁ በ360 እየሰራሁት ነው። ሀይቁ ላይ ቀደም ከቆምኩበት በተቃራኒው አቅጣጫ ነው የምገኘው። እሱ ጋር ደግሞ ምን ይመስላል የሚለው ላሳያችሁ። ይሄን ይመስላል ማለት ነው። ዳር ላይ ይሄው ዳር ላይ ነው። ከዛ እዛ ጋር ነበረም ማለት ነው። ያው ልጆች ሲጫወቱ ካሳየዋችሁ ዙም ለማድረግ ሞክራለሁ። ብዙም የሚታይ አይመስለኝም፣ ግን ነጥብ ሆኖ ነው የሚታዩት። ለማንኛውም ይሄን ይመስላል ማለት ነው። ጀልባዎች የሚንቀሳቀሱ ነበሩ በእነዚህ በነገራችሁ ላይ ያው እዚህ ጋር እኮ ትራንስፖርት ነበረ። የተለያዩ የከተማው ለየት ያሉ ውሃ ላይ በልዩ ሁኔታ የተሰሩ መጓጓዣዎችም አሉ። በሌላ ጊዜ በደንብ ሲሰራ ሰመር ላይ አሳያቸዋለሁ። ወደፊት እንደዚህ የውሃ ላይ መጓጓዣ ቴክኖሎጂን ይቀይራሉ የተባሉ የፈጠራ ለየት ያለ መጓጓዣ ነው። እንጎበኘዋለን፣ እንሄድበታለን ማለት ነው። እና ዛሬ ደስ የሚለው ፀሐይዋ ማሽቋልጣለች፣ በጊዜም አልመሸም። በስደት ካል እያለ እንደዚህ በብርድ ወራት ከሚያስቸግረን ነገር አንዱ ቶሎ ይመሻል። በቃ ቶሎ እስከ ጠዋቱ በኢትዮጵያ 3 ሰዓት ምናምን ነው ብርሃን የምናየው። ከዛ ደግሞ ከሰዓት 7 ሰዓት 8 ሰዓት ከገፋ ካለ 9 ሰዓት በኢትዮጵያ ማለት ነው ከሰዓት። በዚህ ሀገር ደግሞ 3 ሰዓት። ዛሬ ግን 4 ሰዓት ምናምንም ሆኖ አልመሸም፣ አጋጣሚ ሆኗ ማለት ነው። ያው እንግዲህ ዛሬ ፍቅር እየተጫወተች ነው። ፀሐይዋም ትንሽ ፀሐዩን ማየት ብቻ ደስ ይላል። የሆነ ባይሞቃችሁም ምንም ሙቀት ምናምን የለውም በነገራችን ላይ፣ ግን ማየቱ በራሱ ደስ ይላል። እግዚአብሔር ይመስገን ለማለት ነው። ያው እግዚአብሔር አምላካችን ጥበቡ እንዴት ነው ተመለከታችሁት አይደለ? እያንዳንዷን ፎርሙላ ጠብ አድርጎ ካልኩሌት አድርጎ ከዚህ እስከዚህ ቀዝቃዛ፣ እስከዚህ ሙቀት፣ እስከዚህ በረዶ ይሆናል፣ ከዚህ ጋር ደግሞ እንደዚህ ይሆናል። ተፈጥሮውን ለክቷታል፣ አጽናንቷታል፣ እንደፈለገች ዘና ፈታ እንድትል ሰርቷታል ማለት ነው። እንደተመለከታችሁት ይሄ ድንቅ ነገር ጥሩ ኤክስፒሪየንስ ነው። ተመልክቼዋለሁ። እጄ ብቆርጡት ራሱ የሚደማ አይመስለኝም። ያው ጓንት ምናምን ካረኩ ለመቅረጽም አያመቸኝም በሚለው ነው። በዚህ ሁኔታ መስዋዕትነት አድርገን ነው ይህን ቪዲዮ የሰራ ነው። ላይክ አድርጉ። ሀይቁ ይሄ ነው። ጠጋ ስንል ደግሞ ያው ከተማው ይህን ይመስላል። ዋናው ሴንትራል ስቴሽኑም በዚህ አካባቢ ያው ትንሽ እርምጃ በኋላ ነው ያለው። የከተማው ሴንተር ላይ የሚገኘው ሀይቅ አካባቢ ነበረ ያሳየዋችሁ ማለት ነው። ስዊድን ስቶክሆልም ሀይቁ ወደ በረዶ ነው የተቀየረው። ሀይቅ ይሄን ይመስላል ያሳያችሁ። ቀጣይ እስቲ ማየት የምትፈልጉትን አውሮፓ ውስጥ ማየት የምትፈልጉትን ነገር ኮሜንት አድርጉልኝ። እንደዚህ አይነት እናንተ የምትሰጡኝን ኮሜንትም ቅድሚያ እየሰጠውኝ ቭሎግ ማድረግላችሁ ይሆናል። ቴንኪዩ። አሽሩካ የምርጦች ምርጫ። ያው አሽሩካ ቭሎግ ላይ ደግሞ በዛሬ ያቀረብኩላችሁ ይመስል ነበረ። በቀጣይ ቪዲዮዎች እንገናኛለን። ባላችሁበት መልካም ሁሉ እመኝላችኋለሁ። አመሰግናለሁ።